አዋሽ ባንክ አክሲዮን ማህበር በኢትዮጵያ ሰነደ ሙዓለ ንዋዮች ዋናው መድረክ ላይ እነሆ ተመዝግቧል። ይህ ምዝገባ ታዲያ ከአንድ ድርጅት የሰነደ ሙዓለ ንዋዮች ገበያ ምዝገባ ያለፈ ነው። በገበያው ላይ ግልጽነትን ከማስፈን አንጻር እንደዚሁም ደግሞ ግለሰቦች በፍጥነት ሰነዶቻቸውን ወደ ገንዘብ መቀየር እንዲችሉ የሚያስችል አዲስ እርምጃ ነው። ዛሬ የአዋሽ ባንክን ያለፉትን የሶስት አስርት ዓመታት ጉዞ የወደፊት ውጥኑን እንደዚሁም ደግሞ በዚህ ገበያ ላይ መመዝገቡ ያለውን ፋይዳ ከባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ጋር ልናወራ እስከ መጨረሻ ድረስ ተከታተሉ። በመጀመሪያ እንግዲህ እንኳን ለዚህ ታሪካዊ ቀን አዋሽ ባንክን የእርስዎን የማኔጅመንት አባል እና የአዋሽ ባንክን ቤተሰቦች እንኳን አደረሳችሁ፣ እንኳን ደስ ያላችሁ በማለት ነው የምጀምረው። እሺ፣ አመሰግናለሁ። የመጀመሪያ ጥያቄ ለምን አሁን አዋሽ ባንክ በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ላይ ለመመዝገብን መረጠ? ይሄ ትክክለኛው ጊዜ ነው ብላችሁ እንድትወስኑ ያደረጋችሁ ነገር ለገበያውም ለባንኩም ምን እንደሆነ እስቲ እናውራ። እሺ፣ አመሰግናለሁ። አዋሽ ባንክ የተቋቋመው የዛሬ 32 ዓመት አካባቢ ነው። ባለ አክሲዮኖች ጥቂት ባለ አክሲዮኖች ተሰብስበው እዚህ ሀገር ውስጥ ሼር ካምፓኒ እና ፕራይቬት ሊሚትድ ካምፓኒ ማቋቋም ባልተጀመረበት ወቅት ከዛም በላይ ደግሞ የአገሪቱም የሰላም ሁኔታ ባልጠራበት በሽግግር መንግስት ወቅት ተሰብስበው ነው ይህን ባንክ ለማቋቋም ጥረት ያደረጉት። አዋሽ የመጀመሪያው የግል ባንክ ነው። ትልቁ የግል ባንክ ነው። በአገሪቱ ፋና ወጊ የሆነ በብዙ ነገሮች ላይ ሊዲንግ የሆነ ባንክ ነው። ይሄ ባንክ ካፒታል ማርኬት ሲቋቋም ፖዚቲቭሊ ከወሰዱት ኦርጋናይዜሽኖች ውስጥ አንዱ ነው። እኔም ኢንዱስትሪው ላይ ረጅም ጊዜ እንዳገለገለ ሰው ካፒታል ማርኬት ኢትዮጵያ ውስጥ መፈጠሩ በእኛ ኤሪያ ላይ ከቨር ያልተደረጉትን በተለያዩ ምክንያቶች ባንኪንግ ኢንዱስትሪው ማኔጅ ያላረጋቸውን ፈንድ እንዲፈጠርላቸው ያደርጋል። ከዛም አልፎ ደግሞ እኛ ትራንስፓረንትሊ ግልጽ የሆነ አስተዳደራዊ መዋቅር እንዲኖረን ከውጭ የሚመጡት ኢንቨስተሮች ሲስተሙ ላይ ኮንፊደንስ እንዲኖራቸው ያደርጋል። ጥቅሞቹ ብዙ ናቸው። ብዙ ነገሮች ማውራት እንችላለን። ይሄ አይነት ኦፖርቹኒቲ ሲመጣ አዋሽ ባንክ ቀዳሚ ሆኖ ይህንን ጌም መጫወት አለበት የሚለው ማኔጅመንቱም ጋር ቦርዱም ጋር ያለ ስለሆነ ከዚህም የተነሳ ነው የጀመርነው። ሁለተኛው ፖይንት አክሲዮን ማህበር የሆኑ ከ50 ባለ አክሲዮኖች በላይ ያላቸው ብዙዎቹ ግራጁዋሊ ወደዚህ ስለሚመጡ እኛ ደግሞ እንደ ፋና ወጊ ድርጅት ቶሎ ብለን ሼሮቻችንን ወደ ኢትዮጵያ መዋለ ንዋይ ድርጅት ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ እዛ ሬጂስተርድ እንዲሆኑ አድርገናል። በዛሬው ዕለት እንግዲህ ወደ 54 ሚሊዮን አክሲዮኖች በጠቅላላ ወደ 54 ቢሊዮን ሬጂስተርድ የሚሆኑ ናቸው። እነዚህ በቀጥታ ባለ አክሲዮኖቹ ጋር የተያዙ ናቸው። የአዋሽ ባንክ የተከፈለ ካፒታል በዛሬው ዕለት 38 ቢሊዮን፣ ቀሪዎቹ ያሉት በአንድ ዓመት ውስጥ የሚከፈሉ ናቸው። ስለዚህ ተነጋግረን በጠቅላላ ያሉት ተመዝግበዋል። ከስር ባለ አክሲዮኖቻችን እየከፈሉ ይሄዳሉ። ስለዚህ ለአንተ መግለጽ የምፈልገው ትልቅ አክሲዮን ያለው ትልቅ ካፒታል ያለው ኦርጋናይዜሽን ወደ ኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ መምጣቱ ለአገሪቱም አንዱ ድል ነው ብዬ ነው የምወስደው። ለፋይናንሻል ሴክተሩም ፋና ወጊ ይሆናል ብዬ ነው የማስበው። ስለዚህ በጣም ደስ ያለኝ ቀን መሆኑን በዚሁ አጋጣሚ ልገልጽልህ እፈልጋለሁ። መልካም። እዚሁ ላይ ለያዝና እንግዲህ ዛሬ 37 ሚሊዮን የሚጠጉት የባንኩ አክሲዮኖች ናቸው በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ላይ የተመዘገቡት። ይህ ምዝገባ በተለይ ባለ አክሲዮኖች፣ ሌሎችም ደግሞ ኢትዮጵያ ውስጥ ያሉ አክሲዮኖችን መግዛት መሸጥ የሚፈልጉ ሰዎች ሰነዶችን ቶሎ ብለው ወደ ገንዘብ መቀየር እንዲችሉ፣ መግዛት መሸጥ እንዲችሉ፣ ከዛ ባለፈ ደግሞ የተቋማችሁ ተአማኒነትንም ከመጨመር አንጻር እዚህ መምጣታችሁ ምን እንድምታ አለው፣ ምንስ ጠቀሜታ አለው የሚለውን ነገር ደግሞ እዚሁ ብዙ ጥቅሞች አሉት። የመጀመሪያው ከባለ አክሲዮኖች መነሳት እፈልጋለሁ።
ከዛ መነሳት የፈለኩበት ምክንያት አንዳንድ በጣም ጥቂት የሆኑ ባለ አክሲዮኖች ጉዳዩን በጥርጣሬም ስለሚያዩት ነው። እኔም ጋር ቀርበው ባንካችን የለፋንበት ባንክ ነው፣ ከ30 ዓመት በላይ ዋጋ የከፈልንበት ነው፣ ወደዛ ሲሄድ ምንድነው የሚሆነው የሚል ኢሹ ይጠይቁኛል። ከዛም አልፎ ደግሞ የነባር ባለ አክሲዮኖችን መብት የሚያስጠብቅ አይነት አይደለም ካፒታል ማርኬት ገበያ ላይ መገባቱ የሚል ጭምር እምነት ያላቸው አሉ። therefore የባንካችን ወደዚህ መምጣት የመጀመሪያው ትልቅ ጥቅም ያለው ለኤግዚስቲንግ ሼር ሆልደሮች ነው። አሁን ላሉት ባለ አክሲዮኖች በዛሬው ዕለት እያንዳንዳቸው አክሲዮን አላቸው እንጂ ያ አክሲዮን ምን ያህል ዋጋ እንደሚያወጣ እንኳን አያውቁ። የመጀመሪያው የአክሲዮኖቻቸውን ዋጋ እንዲያውቁ ይረዳቸዋል። በየቀኑ የእያንዳንዱ አክሲዮን ዋጋ ምን እንደሆነ በዚህ በኢትዮጵያ ሴኩሪቲስ ኤክስቼንጅ ፕላትፎርም ላይ ስለሚታወቅ፣ ሁለተኛው አክሲዮን መሸጥ ሲፈልጉ መግዛት ሲፈልጉ የሚሄዱባቸው አካሄዶች ከዚህ በፊት በነበረው ትንሽ የተንዛዛና ትራንስፓረንሲ የሚጎለው ነበር። ዛሬ በማንኛውም ሰዓት አክሲዮኑን መሸጥ የፈለገ ባለ አክሲዮን ቀርቦ አክሲዮኑን በቀላሉ መሸጥ ይችላል፣ መግዛት ይችላል። ይሄ ሁለተኛው ነው። ሶስተኛው አክሲዮን ላልሆኑት ደግሞ ደንበኞቻችን ብዙሃኑ ለፋይናንሻል አክሰሲቢሊቲው ጭምር አዋሽን የሚመኙ በየት በኩል አዋሽ ሼር ልግዛ ብለው የተጨነቁ ያሉ ሰዎች አሉ። አዋሽ ትልቅ and the most profitable ባንክ ስለሆነ እነዚህ ደግሞ በቀላሉ አሁን የአዋሽ ባንክን አክሲዮን መግዛት የሚችሉበት ፕላትፎርም ክሬት ተደርጓል። ያንን መጠቀም የሚችሉበት ሁኔታ አለ። ሶስተኛውና the most important ፖይንቱ ታማኝነትን መፍጠር ነው። እኛ ኦርጋናይዜሽን ነን፣ we are public organization ነን። እንዴት እንደምንሰራ ከህዝቡ ላይ ገንዘብ ሰብስበን ካስቀማጩ በዛ ገንዘብ ነው እንግዲህ የምንሰራውና አስቀማጩም የባንኩ ኦነር ስለሆነ ይሄ ባንክ ላይ ያሉትን እያንዳንዱ መረጃዎች በቀላሉ የሚያውቅበት ሁኔታዎች የተፈጠረበት ሁኔታ ነው ያለው። ወደዚህ መንገድ ስንመጣ ኮንሰልታንት ቀጥረን ሰፊ የሆኑ ስራዎችን አሰርተናል። ሎካሊ አይ ካፒታል ከሚባል ድርጅት ጋር ኢንቨስትመንት ፋይዳ ኢንቨስትመንት ከሚባል የኬንያ ድርጅት ጋር ሰፊ ስራዎችን ስንሰራ ነበረ። ዛሬ የዚህ የግልጽነት የካምፓኒ የድርጅት ግልጽነት ሪፖርት ወይም ፕሮስፔክተስ ሪፖርት የምንለው በቀላሉ ዌብሳይታችን ላይ ገብተው አዋሽ ባንክ ማን ነው ምንድነው የሚለውን ኢን ዲቴል ሪፖርቶቹ የተጻፉ ስለሆነ የአዋሽ ባንክን አክሲዮን መግዛት የሚፈልግ ሰው በቀላሉ ስለ አዋሽ ባንክ ማወቅ ይችላል። ግልጽነትን፣ ታማኝነትን ከዛ አልፎ ደግሞ ኮርፖሬት ገቨርናንሱ ጭምር ጤነኛ መሆኑን የምናሳይበት ሁኔታ ስለሆነ እኔ ብዙ አድቫንቴጆች አሉት ብዬ ነው የማምነው። እዚሁ ላይ እናስከትልና እንግዲህ ልክ ደስ የሚል ነገር ነው እያወራን ያለ ነው ለባለ አክሲዮኖቻችሁ ለገበያውም። በተመሳሳይ መልኩ ግን ኃላፊነቶች ይዘው ይመጣል ደግሞ እዚህ ገበያ ላይ ነው ማለት በአንድ መልኩ ከመልካም አስተዳደር አንጻር ወይ ደግሞ ከተቋማዊ አስተዳደር ኮርፖሬት ገቨርናንስ ብለው ካነሱት ነገር አንጻር ከሪፖርቲንግ አንጻር ካሁን በኋላ ሁሉም የገበያው ባለድርሻ አይኑን እናንተ ላይ ተክሎ ነው ካሁን በኋላ የሚከታተላችሁ። ከዚህ አንጻር ባንኩ ያደረጋቸውን እንዲያው ቅድመ ዝግጅቶች ደግሞ እስቲ ቢያብራሩልን። ሰፊ የሆነ ቅድመ ዝግጅቶች አድርገናል። የመጀመሪያው ካፒታል ገበያ እንዴት ነው የሚሰራው የሚለው ባደጉት አገሮች ያለውን ኤክስፒሪየንስም ከዛም አልፎ ደግሞ ተመሳሳይ ማርኬት ላይ ከኢትዮጵያ ጋር የሚመሳሰሉ በኬንያ፣ በናይጄሪያ፣ በሳውዝ አፍሪካ በሰፊው ያየንበት ነው። ከዛም አልፎ ቅድም እንዳነሳሁት ይሄንን ሊረዳን የሚችል ይሄ ኤሪያ ላይ ሰፊ ልምድ ያለው ድርጅት ቀጥረን ከኬንያ አምጥተን አብረን ስንሰራ ነበር። ሰፊ የሆነ ስልጠና ለሰራተኞቻችን ተሰጥቷል። ዕውቀቱ ከውጭ ወደ አገር እንዲገባ ከዛም አልፎ አዋሽ ውስጥ እንዲገባ ብዙ ኢፈርቶችን ስናደርግ ነበር። አንድ ነገር ውስጥ ስትገባ የራሱ ጥቅሞች አሉት፣ የራሱ ጉዳቶች ሊኖሩት ይችላሉ። ሪስክ ማኔጅመንት እና ቢዝነስ ጎን ለጎን ነው የሚሄደው። አንዱን ከአንዱ ለይተ መታየው አይደለም። እዚህ ውስጥ ስንገባ በሰፊው ወደ ህዝቡ የምንቀርብበት ህዝቡ በቀላሉ ስለ አዋሽ ባንክ የሚያውቅበት ሁኔታዎች ናቸው። እኛን እነዚህን ሁኔታዎች እንደ ኦፖርቹኒቲ ነው የወሰነው።
በየጊዜው ያሉብንን ድክመቶች እያሻሻልን የምንሄድበት በት የሰራናቸውን ደግሞ ስራዎች ህዝባችንም እንዲያውቅልን የምናደርግበት ሁኔታዎች ናቸው የሚፈጠሩት። አዋሽ ባንክ አንዱ በመንግስትም ጋር ህዝብም ጋር በትልቁ የሚታመን ድርጅት ነው። ይህም መረጃ በሰፊው ማየት ትችላለህ። ብሔራዊ ባንክም በጣም ከሚያምንባቸው ባንኮች ውስጥ አዋሽ ባንክ ግንባር ቀደሙ ነው። ለምን? የመጀመሪያው ባንክ ነን። ብዙ ውጣ ውረዶች ውስጥ አልፈናል። ቻሌንጆች ነበሩብን። ብዙ ያለ መግባባቶች ውስጥ ያለፈ ባንክ ነው። ከዛ ደግሞ አልፈን ዛሬ እዚህ ደረጃ ላይ የደረስንበት ወቅት ስለሆነ እኔ ይሄንን እንደ ኦፖርቹኒቲ ተጠቅመን ሴክተሩን የምናሳድግበትን ሁኔታዎች ነው መፍጠር ያለብን እንጂ እዚህ ጋር ደርሰን ወደኋላ የምናይበት ጊዜ ላይ የለን። መልካም። ትንሽ ደግሞ ላስፋው። እንግዲህ እናንተ ቅድምም እንደነገራችሁኝ ባለፉት 3 አስርት ዓመታት በሀገሪቱ የፋይናንስ ስርዓት ውስጥም ምጣኔ ሀብት ውስጥም የራሳችሁን ሚና ነበራችሁ። እንዲያው ዛሬ እዚህ ሰነደ መዋዕለ ንዋዮች ገበያ ላይ መመዝገባችሁ በሀገሪቱ ምጣኔ ሀብት ላይ በሰፊው እንዲሁም ደግሞ የፋይናንስ ምህዳሩን ከማስፋት አንጻር የሚኖረውን አስተዋጽኦ እንዲሁም ለሌሎች ደግሞ የግል ተቋማት እንደናንተ አይነት ያሉ ባንኮች ሊሆኑ ይችላሉ፣ ከባንክ ውጭ ያሉ ባንኮችም ሊሆኑ ይችላሉ፣ ለእነሱም የሚኖረውን ተምሳሌትነትንም አንድ ላይ ደግሞ አያይዘው ቢነግሩን። ለአንድ አገር ኢኮኖሚ መሰረቱ ፋይናንሻል ሴክተሩ ነው የሚል እምነት አለኝ። ፋይናንሻል ሴክተሩ የኢኮኖሚው የልብ ትርታ ነው ብዬ ነው የምወስደው። ከዛ ውስጥ አንዱ ደግሞ የካፒታል ማርኬት መቋቋም ኢትዮጵያ ውስጥ ደግሞ ቅድም እንደገለጽኩት ብዙ አማራጮችን ለህዝባችን የሚፈጥር ነው ብዬ አምናለሁ ነውም። ስለዚህ አዋሽ ባንክ ወደዚህ ወደ ካፒታል ማርኬት መምጣቱ እኔ ለህዝባችን ሰፊ የሆነ ጥቅም አለው ብዬ አስባለሁ። ቅድም እንደገለጽኩት ውስጥ ያሉ ባለ አክሲዮኖችም አዋሽ ላይ ኢንቨስት ማድረግ የሚፈልጉም ሰዎች አማራጮችን የሚያገኙበት ሁኔታዎች በሰፊው የሚፈጠርበት ነው ብዬ አስባለሁ። ከዛ ውጪ ቅድም ያነሳው የግልፀኝነት ጥያቄ አንዱ ነው። ያ ትልቅ ጥቅም አለው ብዬ አስባለሁ። ከዛ አልፎ በአሁኑ ወቅት አዋሽ ካፒታል የሚል የኢንቨስትመንት ባንክ እኛ በትልቁ ወደ 95% አክሲዮን ያለን ድርጅት አቋቁመናል። ይሄ ድርጅት ደግሞ የአዋሽ ባንክ ድርጅት ነው። ባለ አክሲዮኖቻችን በዚህ በኢትዮጵያ ሴኩሪቲ ኤክስቼንጅ ፕላትፎርም ላይ ለሚያደርጉት ንግዶች ለኤኒቲንግ ሰፖርት እየሰጠ ያለ ድርጅት ነው። ያ አክሲዮን እንዲገዙ እንዲሸጡ ይጠቅማቸዋል። ከዛ አልፎ ትሬዠሪ ቢል ላይ እንዲሳተፉ ያደርጋቸዋል። የተለያዩ ቦንዶችን ጭምር ወደፊት እዛ ላይ አቅርበን የምንሸጥበት የምንገዛበት ሁኔታዎች ይፈጠራል። በአጠቃላይ የካፒታል ማርኬት መፈጠር ብዙ ጥቅሞች አሉት። ከዛም አልፎ የውጭ ኢንቨስተሮች ጭምር ወደ ኢትዮጵያ በሚገቡበት ጊዜ ድርጅቶቹ ላይ ኮንፊደንስ እንዲኖራቸው የሚያደርግ አንዱ ነው። አዋሽ ባንክ ለወደፊቱ ከዛ አልፎ ከኢትዮጵያ ወጥቶ መስራት ምኞቱን ኦር ቪዥኑን ስላለን ወደዛም በምንሄድበት ጊዜ ካፒታል ማርኬት ላይ ሊስትድ መሆናችን ብዙ አድቫንቴጆች አሉት። አዳዲስ ኢንቨስተሮችን መሳብ እንችላለን። አሁን የአዋሽ ባንክ ቅድም እንዳነሳው የተከፈለ ካፒታላችን 38 ቢሊዮን ነው። በቅርብ ቀን ወደ 55 ቢሊዮን ያድጋል። ከዛ በኋላ በሰፊው በትልቁ ካፒታላችንን ማሳደግ እንፈልጋለን። አዋሽ ባንክ አግሬሲቭሊ እያደገ ያለ ነው። በእያንዳንዱ 2 ዓመት ተኩል ራሱን ደብል የሚያደርግ ባንክ ነው። ቢኮዝ ኦፍ ዘ ግሮዝ ሁል ጊዜ የካፒታል ኒዳችን የካፒታል አዲኩዌሲ ሬሾችን ላይ ፕሬዠር እየፈጠረ ነው ያለው። ያ ደግሞ ኢንዳይሬክትሊ የማበደር አቅማችን ይገድበዋል። ስለዚህ ወደፊት የምናስበው ከእኛም አገር አልፎ የሌሎች አገርም ኢንቨስተሮች መጥተው ፋይናንሻል ሴክተር ውስጥ ኢንቨስት የሚያደርጉበትን ሁኔታዎች ነው የሚፈጥረው እና እኔ ለአገራችን በአጠቃላይ ትርጉሙ ብዙ ነው። ለአዋሽ ማህበረሰብ ትርጉሙ ትልቅ ነው እና ይሄን ነገር እዚህ አድርሰነዋል። ከዚህ በኋላም በጋራ አብረን ሆነን እያሳደግነው የምንሄደው ነው የሚሆነው ብዬ ነው የማምነው። መልካም። በተደጋጋሚ ሲነግሩኝ እንደነበረው እንግዲህ የባለድርሻዎቻችሁን ባለአክሲዮኖቻችሁን ባለፉት 3 አስርት ዓመታት ከፍተኛ የሆነ ሀብት መፍጠር ችላችኋል፣ እሴት ማሳደግ ችላችኋል።
ባንኩ ቅርብ ጊዜ እንኳን የወጡ ሪፖርቶችን ስንመለከት በተከታታይ እያደጉ ያሉ የትርፍ ክፍፍሎች እየከፈለ ያለ ባንክ ነው። እንዲያው እስከዛሬ የሄዳችሁበትን ጉዟችሁን ስትገመግሙ እንዲሁ ደግሞ ስለወደፊት ደግሞ ያላችሁን ስትራቴጂ በአጭር በመካከለኛ በረጅም ጊዜ ብላችሁ ያሰባችሁትን ነገሮች እነዚህን ሁለት ነገሮች አያይዘው ጉዟችሁንና የወደፊት ትልማችሁን ደግሞ እስቲ ብትነግሩ። እሺ፣ አመሰግናለሁ። የአዋሽ ባንክን ጉዞ ሳይ ለሁለት ከፍለዋለሁ። የመጀመሪያው 15 ዓመት አለ። ሁለተኛው 15 ዓመት በተለይ እኔ ወደዚህ ፖዚሽን ከመጣው አዳዲስ ማኔጅመንት ሜምበርስ በተለይ ያንጎች የተፈጠሩበት ዘመንን ለሁለት ከፍለዋለሁ። የመጀመሪያዎቹ 15 ዓመታት በጣም ትግል የነበረበት ወቅት ነው። ኢትዮጵያ ውስጥ አክሲዮን ማህበር እንኳን ሰዎች ተሰብስበው አቋቁመው ካፒታልን አንድ ላይ ሰብስበው አንድ ስራ ለመስራት እንኳን ችግር የተፈጠረበት ሁኔታ ነው የነበረው። ያም የነበረው በተለያዩ ምክንያቶች አክሲዮኖቹ ወደ ተፈለጉበት ደረጃ መሄድ አልቻሉም። ፋይናንሻል ሴክተርን ስናይ ከብሔራዊ ባንክ ጥንካሬ የተነሳ ሞር ኦር ሌስ ተጠብቆ የኖሩበት ሁኔታ ነው ያለው። በዚሁ አጋጣሚ መግለጽ የምፈልገው የዚህ የኢትዮጵያ ካፒታል ማርኬት ኦቶሪቲ መቋቋም ከዚህ በኋላ ብዙ የኢንቨስትመንት አክሲዮን ማህበራት በቀላሉ ወደ ኢንዱስትሪው እንዲመጣ ያደርጋል። ሌላ ጠባቂ አካል እኛን ሊያጠናክርን የሚችል ኦቶሪቲ መፈጠሩንም ያሳያል። ወደ አዋሽ ባንክ ስመለስ 15 ዓመታቱ ብዙ ትግሎች ውስጥ ያለፍንበት ነው። ብዙ ውጣ ውረዶች ነበሩ፣ ያለመግባባቶች ነበሩ። ዘሰከንድ 15 ዓመታትን ግን በማይበት ጊዜ የግሮዝ ስቴጆች የስቴቢሊቲ ዓመታት የነበሩበት ሁኔታ ነው ያለው። ቅድም እንደገለጽኩልህ the last 5-6 years ያደግናቸው እድገቶች በጣም ሰፊ ናቸው። ምሳሌ ልውሰድልህ። ካፒታልን እንደ መስፈርት ስለምናየው ዋናው ፓራሜትሩ ካፒታል ስለሆነ ከሪስክ ማኔጅመንት አንጻር ባለፉት 3 ዓመታት ብቻ አዋሽ ባንክ ወደ 30 ቢሊዮን ካፒታል ማሳደግ ችሏል። ይህንን ያህል እድገት ያደገ ባንክ ኦር ድርጅት የለም። በዚህ ዓመት ብቻ ወደ 10 ቢሊዮን ነው ባይዘው ካፒታል ያሳደግ ነው ወደ 5-6 ወር ውስጥ። አዋሽ ባንክ በሁሉም መስፈርቶች አሁን በሰፊው እያደገ ያለበት ወቅት ነው። አሁን ደግሞ ሪሰንትሊ መንግስት ፋይናንሻል ሴክተሩን ለማዘመን የተለያዩ አዳዲስ ፖሊሲዎችን ያወጣበት ሁኔታዎች ነው የምናየው። የመጀመሪያው ሎካል ፋይናንሻል ሴክተሩ ጭምር ሪፎርም እንዲያደርግና ወደ ተሻለ ደረጃ እንዲሸጋገር የተለያዩ ዳይሬክቲቮች ወጥተዋል። ከዛ ውስጥ አንዱ የካፒታል ማርኬትን መፈጠር እንወስዳለን። አሁን በቅርብ ቀን የሚመጣው የመርጀር ኤንድ አኩሴሽን ዳይሬክቲቮች አሉ። ባንኮች ኮንሶሊዴት እንዲያደርጉና ጠንካራ ባንኮች ኢትዮጵያ ውስጥ እንዲፈጠሩ ይፈለጋል። ከዛም አልፎ ደግሞ የውጭ ባንኮች ጭምር ወደ ኢትዮጵያ እንዲገቡ ዳይሬክቲቭ የተፈቀደበት ሁኔታ አለ። የሚቀጥሉት ዓመታቶች የሚቀጥሉት 10-15 ዓመታት ደግሞ አዋሽ ባንክ በአዲስ መልክ ራሱ ሪፎርም አድርጎ ኖት ኦንሊ ኢትዮጵያ ውስጥ ከኢትዮጵያም ወጥቶ ሌሎች ሀገሮች ላይ የሚሰራበት አዳዲስ ኢንቨስተሮችን አትራክት የሚያደርግበት ከሁሉም በላይ ደግሞ ዲጂታል ፕሬዘንሱ በቴክኖሎጂ በሰፊው የሚያሰፋበት ሁኔታዎች ይፈጠራሉ። የኛ ቪዥን 2030 ብለን የያዝነው አንዱ ከቶፕ 10 አፍሪካ ባንኮች ውስጥ አንዱ መሆን አለብን ብለን ይዘን ስንሰራ ነበረ። ኦፍ ኮርስ በኢስት አፍሪካ ካሉ ቶፕ 10ዎች ውስጥ አንዱ ነን። ወደፊት ወደዛም ሁኔታ መሄድ አለብን። እስካሁን ድረስ አገራችን ተዘግታ ነው የነበረችው። ብዙ ኦፖርቹኒቲዎች እንደ ሌሎች ሀገሮች አልተፈጠረም። አሁን ያለው መንግስት ብዙ ነገሮች መክፈት ይፈልጋል። ሪሰንትሊ በዚህ በፎሬን ኤክስቼንጁ ላይ ብዙ ዳይሬክቲቮች ተሻሽለዋል። አሁን እያንዳንዱ ሰው በቀላሉ ፎሬን ከረንሲን የመጠቀም አክሰሱ ጭምር የተፈጠረበት ሁኔታ ነው ያለው። አዋሽ ባንክ ከዚህ በኋላ የሚቀጥሉት ዓመት ላይ ኢትዮጵያ ውስጥ እድገትን ለማምጣት ፈርቀዳጅ ከሆኑ ዋና ፕሌየሮች ውስጥ ግንባር ቀደም በመሆን እንደ ኢትዮጵያ አየር መንገድ ከኢትዮጵያ ወጥቶ ሌሎችን የሚያስብ ባንክ እንዲሆን ቪዥን ይዘን እየሰራን ነው ያለነው። በዛሬው ዕለት ኢትዮጵያ ውስጥ ካሉ ቶፕ 5-10 ኦርጋናይዜሽን ውስጥ አዋሽ ባንክ አንዱ ነው። ቅድም ገልጬልሃለሁ። ከ10 ቢሊዮን በላይ ነው ዚስ ይር ታክስ ብቻ የከፈልነው። ወደ 20 ሺህ በላይ ሰራተኞች አሉ።
በዚህ በኮርፖሬት ሶሻል ሪስፖንሲቢሊቲ ይሄ ኃላፊነት መወጣት ላይ በሰፊው ነው የምንሰራው። የተለያዩ ቦታዎች ላይ ትምህርት ቤቶችን፣ አረጋውያንን መርዳት ብዙ ስራ እንሰራለን። ያለፈው ፊዚካል ይር ላይ ኦልሞስት ወደ 600 ሚሊዮን ያወጣ ነው ኮርፖሬት ሶሻል ሪስፖንሲቢሊቲ ላይ። በሀገራችን ውስጥ ትልቅ ስራ እየሰሩ ካሉ ድርጅቶች ውስጥ አንዱ ነው። ስለዚህ የሚቀጥሉት ዓመታት የአዋሽ ዘመኖች ይመስሉኛል ቁጭ ብዬ ሳይሆን። መልካም። እንዲያው ጠቅለል ያለ መልእክት ደግሞ እንዲያስተላልፉልን እፈልጋለሁ። ከአሁን በኋላ በሰነደ መዋዕለ ንዋዮች ገበያ ላይ ሰነዶቻችሁ ወጥተዋል። በአገር ውስጥ እንግዲህ ብዙዎች እየተመለከቷችሁ ነው። እንዲያው አንድ ሰው ለምን ረጅም ጊዜን አስቤ ገንዘቤን አዋሽ ላይ ላውለው ኢንቨስት ላድርግ እነሱ ላይ የሚልበትን ምክንያት ንገሩኝ ብልና ነው የጠይቆት ምንድን ነው የሚሉት አንድን ኢንቨስተር? እንዲሁም ደግሞ ጨምረው አጠቃላይ ሀሳብም ካሎት አንድ ላይ ንገሩ። እሺ፣ በጣም ነው የማመሰግነው። አይ ቲንክ አዋሽ ላይ ኢንቨስት ለማድረግ እቅድ እንዳለ አስባለሁ። የመጀመሪያ መናገር የምፈልገው አገራችን ውስጥ ካሉ ድርጅቶች ውስጥ በአሁኑ ወቅት በብዙ መስፈርቶች ጠንካራ ከሚባሉት ውስጥ አዋሽ ባንክ ግንባር ቀደሙ ነው። ነምበር ዋን፣ አንዱ የጥንካሬ መለኪያ ውስጥ አንዱ ካፒታል ነው። ኦልሬዲ ኦልሞስት ወደ 54 ቢሊዮን 55 ቢሊዮን የሚሆን ካፒታል ሙሉ በሙሉ ሬዝ ለማድረግ ይሄን ያለንበትና በአንድ ዓመት ውስጥ ይሄ የሚሞላበት ነው። የተከፈለ ካፒታላችን ከ30 ቢሊዮን በላይ ነው። ቶታል አሴታችን ከ5 ትሪሊዮን በላይ ነው። በአሁኑ ወቅት አዋሽ ባንክ the most profitable ባንክ ነው። ለባለ አክሲዮኖች ጭምር ትልቅ ቅድም እንደገለጽከው ትልቅ ክፍያ እየከፈለ ያለ ባንክ ነው። ክፍያውን መክፈል ብቻ ሳይሆን ይሄ ክፍያ እየተከፈለ ያለው አግሬሲቭ የሆነ የካፒታል ግሮዝ ጭምር ክሬት አድርገን ነው ያንም እየሰራን ያለ ነው። አዋሽ ባንክ ብዙ እድሎች ያሉት ባንክ ነው። ስቴብል የሆነ ማኔጅመንት ያለው ባንክ ነው። ቴክኖሎጂ ላይ በተለይም ዲጂታል ባንኪንግ ላይ አግሬሲቭሊ ኢንቨስት እያደረግንበት ያለንበት ነው። የተለያዩ ስትራቴጂዎችን ኢንሃውስ እየሰራን ነው። ባለፉት 5 ዓመታት ከማኬንዚ ጋር 5 ይርስ ስትራቴጂ ሰርተን ያ ስትራቴጂ ሞር ኦር ሌስ ሰክሰስፉል የሆነበት ነው። አሁን ኬፒኤምጂ ጋር ኔክስት 5 ይርስ ስትራቴጂ እየሰራን ነው። ያ ስትራቴጂ ቢዮንድ ኢትዮጵያ ጭምር የምናይበትና ዝግጅቶች እያደረግንበት ያለ ነው። አዋሽ ባንክ ኢንቨስትመንትን ካሰብክ የመጀመሪያ ወደ ጭንቅላት ሊመጣ የሚገባ ኦርጋናይዜሽን ነው ብዬ ነው ማምነው። ሲሪየስሊ ሪስክ ማኔጅመንታችንን ማኔጅ እናደርጋለን። ከባንኮች ውስጥ ሃይሊ ሊኩዊድ የሆነ ሊኩዊዲቲ ማኔጅመንትን ፕሮፐርሊ ማኔጅ የሚያደርግ ባንክ ነው። በብዙ መስፈርቶች ከታየ እኔ የመጀመሪያው ተመራጭ ኦርጋናይዜሽን እንደሆነ በቁጥሮች በስቴቢሊቲ ጭምር ልገልጽልህ ይችላለሁ። ወደ ካፒታል ማርኬት በምመጣበት ጊዜ አንድ መልእክት ማስተላለፍ የምፈልገው ባለፉት ዘመናት ቤታችንን ዘግተን ኖረናል። ዘግቶ መኖር ብዙ ሊወስደን እንዳልቻለ ያየን ይመስለኛል። አገራችን የመጀመሪያዎቹ አገር ኢኒሽንት ከሆኑ አገሮች ውስጥ አንዷ ነች። መዝጋት ብዙ እንደማዋጣ የተማርንበት ሁኔታ አለ። አሁን ያለን ገቨርንመንት በጣም ኢነርጀቲክ ነው። ፋይናንሻል ሴክተሩ ማዘመን የሚፈልግ መንግስት ነው። ለፋይናንሻል ሴክተሩ ብዙ ሰፖርት እያደረገ ያለ መንግስት ነው። ከዚህ በኋላ ነገሮችን በመፍራት በር በመዝጋት በመፍራት ሳይሆን ወደ ነገሮቹ ሂደን ኦፖርቹኒቲዎችን የምንወስድበት ዘመን መሆን መቻል አለበት ብዬ አስባለሁ። ካፒታል ማርኬት በብዙ ነገሮቹ የራሱ የሆኑ አድቫንቴጆች አሉት። ማይነር የሆኑ ሪስኮች ሊኖሩ ይችላሉ። ቅድም እንዳነሳው መረጃዎች በሙሉ ለፓብሊክ በሚሆኑበት ጊዜ ሪስክም ወደኛ ይዘው የሚመጡበት የሼር ቫሊዎቻችን በየቀኑ ፍላክቹዌት የሚያደርጉበት ሁኔታዎች ሊፈጠሩ ይችላሉ። ባት ሎንግ ተርም ስትራቴጂ ይዘን ሎንግ ተርም የአገራችንን ቤኔፊቶች አይተን በጋራ ካልሰራን የትም ልንደርስ የምንችልበት ሁኔታ የለንም። እኛ በጣም ጥሩ አገር ሁነን ረጅም ዘመን የኖርን አገሮች ሁነን ከኛ በኋላ በቅርብ በ1960ዎቹ 70ዎቹ ነፃነታቸውን ያገኙ አገሮች የ30 ዓመት የ20 ዓመት ካፒታል ማርኬት ታሪክ አላቸው።
ስለዚህ ማስተላለፍ የምፈልገው ሌሎች ድርጅቶችም በዚህ ኤሪያ ላይ ሰርተው ወደ ካፒታል ማርኬት እንዲመጡ ሼራቸውን ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ሊስት እንዲያደርጉ ውስጣቸውን እንዲፈትሹ ከዛ በኋላ በጋራ ሆነን ቢዮንድ ኢትዮጵያ የምናይበት ሁኔታዎች መፈጠር አለበት ብዬ አስባለሁ። ካለዛ መንገዱ እንዲከፈት ኦልሬዲ ተፈቅዷል። እዚሁ ቁጭ ብለን የምንበላበት ሁኔታዎች ሊፈጠሩ ይችላሉና እኔ እነዚህን ኦፖርቹኒቲዎች ሁሉ የምንጠቀምበት ዘመን ነው ብዬ ነው የማምነው። በድጋሚ እንኳን ደስ ያላችሁ እንኳን ያደረሳችሁ እንላለን። በጣም ነው የማመሰግነው ስለ ቆይታችን። እኔም በጣም አመሰግናለሁ። ቴንክ ዩ ሶ ማች።